ከመጠን በላይ ስሜታዊ ናችሁ? ሰዎች በቀላሉ ማኒፑሌት ያደርጋችኋል? ከመጠን በላይ እያሰባችሁ እየተጨነቃችሁ ነው? ከሰዎች ኋላ የቀራችሁ ነው ሆናችሁ አይነት ነው ስሜት የሚሰማችሁ? በቀላሉ የምትሰበሩ ሰዎች ናችሁ? ምክንያቱም ሜንታሊ ዊክ ስለሆናችሁ ነው። ደካማ አእምሮ ስላላችሁ ነው። ጠንካራ አእምሮ በተፈጥሮ የምታገኙት ነገር አይደለም። ጠንክራችሁ በመስራት ደጋግማችሁ ፕራክቲስ በማድረግ የምትገነቡት ነገር ነው። ጠንካራ አእምሮ ማለት ጮክ ብሎ መናገር ማለት አይደለም፣ ወይም ደግሞ ሁሌ ደስተኛ እንደሆኑ ማስመሰል ማለትም አይደለም። ጠንካራ አእምሮ ማለት ትንሽ ነገሮች ሲያጋጥሙት ሪያክት ከማድረግ መቆጠብ ማለት ነው። ከረብሻ ይልቅ ሰላምን መምረጥ ማለት ነው። በዙሪያችሁ ከባድ ነገር ተፈጥሮ ግን በእርጋታ ውስጥ ቆም ብላችሁ አስባችሁ ትክክለኛውን ውሳኔ የመወሰን ችሎታ ማለት ነው። ስለዚህ ብዙዎቻችሁ ጠንካራ አእምሮ የላችሁ፣ ደካማው ሜንታሊ ዊክ ናችሁ። ስለዚህ በቀላሉ ተሰበራላችሁ። በቀላሉ ከሰዎች ጋር ራሳችሁን ኮምፔር በማድረግ ደስታችሁን ታጣላችሁ። ቫሊዴሽን ትፈልጋላችሁ። እኔ በቃ አይደለሁም ብላችሁ ነው የምታስቡት። ያ ደግሞ ሜንታሊ ዊክ ስለሆናችሁ ነው። ዛሬ ጠንካራ አእምሮ እንዴት መገንባት እንደምችሉ፣ ሜንታሊ ስትሮንግ እንዴት መሆን እንደምችሉ አንድ ባንድ እናያለን። የመጀመሪያው ነጥብ ከራሳችሁ ጋር ጊዜ ያሳልፉ። ብዙ ሰዎች ከራሳቸው ጋር ጊዜ ማሳለፍ አይችሉም። በጣም ይጨነቃሉ። ከራሳችሁ ጋር ጊዜ ማሳለፍ ከመጨነቃችሁ የተነሳ ትንሽ ደቂቃ ከተቀመጡ በኋላ ሰዎችን ማውራት ይፈልጋሉ። ሶሻል ሚዲያ ውስጥ መግባት ወይም ደግሞ ሙዚቃ ማዳመጥ ወይ ደግሞ ዲስትራክት የሚያደርጋቸውን ነገሮች ይፈልጋሉ። ምክንያቱም ኮንፈርታቸውን ስለሚያጡ። ከራሳቸው ጋር መቀመጥ ምቾት አይሰጣቸውም። ግን ከራሳችሁ ጋር መቀመጥ መቻል ከቻላችሁ ግን ራሳችሁ ላይ ጊዜ ማሳለፍ ከራሳችሁ ጋር ጊዜ ማሳለፍ የምትችሉ ከሆነ ብዙ ነገሮች መቀየር ትችላላችሁ። ሜንታሊ ስትሮንግ መሆን ትችላላችሁ። ግን ከራሳችሁ ጋር ጊዜ ማሳለፍ ማችሉ ከሆነ ሜንታሊ ዊክ እየሆናችሁ ነው የምትሄዱት። ምክንያቱም ራሳችሁ የምትጠይቁበት ጊዜ የላችሁ። ያ ደግሞ ራሳችሁ የምታሻሽሉበት ጊዜ እንዳይኖራችሁ ነው የሚያደርገው። ስለዚህ ራሳችሁ ጋር ጊዜ ማሳለፍ ማለት ከራሳችሁ ጋር ጊዜ ስታሳልፉ እነዚህን ጥያቄዎች እንድትጠይቁ ያደርጋችኋል። ምንድን ነው እየተሰማኝ ያለው? እነዚህ ስሜቶች ምን አይነት ስሜት ነው እየተሰማኝ ያለው? ምን አይነት ነገሮች እያሰብኩ ነው? ለምንድን ነው እየተሰማኝ ያለው የሚለውን ነገር እንድትጠይቁ ያደርጋችኋል። ለዛ ነገር ደግሞ ክላሪቲ እንዲኖራችሁ ያደርጋችኋል። ክላሪቲ ይኖራችሁ ማለት ህይወታችሁን እንድታሻሽሉ ያደርጋችኋል። ስለዚህ ጠንካራ ዓለማችን ላይ ውጤታማ የሆኑ ሰዎች፣ ህይወታቸውን ብዙ ነገሮች የቀየሩ ሰዎች፣ የተሻለ ቦታ ላይ የተቀመጡ ሰዎች ከራሳቸው ጋር ጊዜ ያሳልፋሉ። ከራሳቸው ጋር አብረው በመሆን ነው ኢነርጂያቸውን መቆጠብ የቻሉት፣ ሪቻርጅ ራሳቸውን ማድረግ የቻሉት። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ሜንታሊ ስትሮንግ መሆን የምትፈልጉ ከሆነ ከራሳችሁ ጋር ጊዜ በማሳለፍ ህይወታችሁን አስተካክሉ። ከራሳችሁ ጋር ጊዜ ስታሳልፉ የሚሰማችሁን ትክክለኛ ጥያቄዎች መጠየቅ ትችላላችሁ። አሁን ምኑ ጋር ነው ያለሁት? ምኑ አይነት ቦታ ነው ያለሁት? ለምንድን ነው እንደዚህ አይነት ነገሮች እያስጨነቁኝ ያለሁት? ምንድን ነው የምፈልገው የሚለውን ነገር ራሳችሁን እንድትጠይቁ ያደርጋችኋል። ያ ደግሞ ለእያንዳንዱ መንገዳችሁን እንድታዩ፣ እንድታሻሽሉ፣ ትክክለኛው መስመር ውስጥ እንድትገቡ፣ የሚያስጨንቃችሁን ነገሮች እንድታስወግዱ ያደርጋችኋል። መቆጣጠር የምትችሉትን ነገሮች ብቻ እንድትቆጣጠሩ ያደርጋችኋል። ስለዚህ ከራሳችሁ ጋር ጊዜ በማሳለፍ ጠንካራ ማይንድ ሴት ወይም ደግሞ ሜንታሊ ስትሮንግ ሁኑ። ሁለተኛው ነጥብ ደግሞ ከመጠን በላይ ማሰባችሁን አስወግዱ። መልቀቅ ተለማመዱ። ስትሮንግ ሜንታሊቲ እንዳይኖራችሁ ያደረጋችሁ ከመጠን በላይ ማሰባችሁ ነው። ያ ደግሞ ኢነርጂያችሁን እየወሰደባችሁ ነው። እያንዳንዱን ነገር ከመጠን በላይ ታስባላችሁ። ከሆነ ሰው ጋር ንግግር ነበራችሁ። ያንን ነገር ከተነጋገራችሁ ከደቂቃ በኋላ ቆም ብላችሁ ደጋግማችሁ ንግግራችሁን ታስባላችሁ። ለምን ያንን ነገር የተናገርኩት ነገር አስቀይሞት ይሁን አስከፍቶት ይሁን ትክክል አልነበር የተናገርኩት እያላችሁ ከመጠን በላይ ታስባላችሁ። ያ ደግሞ አቅማችሁን እየወሰደባችሁ ነው። ለሆነ ቴክስት ለጓደኛችሁ ልካችኋል። ቴክስቱን ካልተመለሰላችሁ ቁጭ ብላችሁ ከ10 በላይ ታሪኮች አይምሯችሁ ላይ ታመላለሳላችሁ። ያ ደግሞ ኢነርጂያችሁን አቅማችሁን እየወሰደባችሁ ነው እና ፎከስ ማድረግ የምትችሉበትን ነገር እንዳታደርጉ እያደረጋችሁ ነው። ስለዚህ ከመጠን በላይ ነገሮችን ማሰባችሁን አቁማችሁ ትኩረት ማድረግ ያለባችሁ ነገር ላይ ትኩረት ስታደርጉ ህይወታችሁን መቀየር የምትችሉት። ያንን ማድረግ ካልቻላችሁ ግን አቅማችሁን እያጣችሁ ነው የምትሄዱት። ኮንትሮል የምታደርጓቸው ነገሮች ላይ አተኩሩ። ኮንትሮል የማታደርጓቸው ነገሮች ላይ የምታተኩሩ ከሆነ አይምሯችሁ ደካማ፣ ኢነርጂያችሁን እያጣችሁ የነገታችሁን ማሻሻል እያቃታችሁ ነው። ሜንታሊ ዊክ የሆኑ ሰዎች እያንዳንዱን የትላንት ህይወታቸውን ነው ተመላልሰው የሚያስቡት። ትላንት ህይወታቸውን ነው ተመላልሰው እያሰቡ በትላንት ውስጥ የሚቆዩት። ያ ደግሞ ህይወታቸውን እንዳሻሽሉ አድርጓቸዋል። ያንን ነገር ባላረግ ነው ያንን ነገር ባልሞክር ኑሮ ዛሬ ያለሁበት አልገኝም። ያንን ነገር ገንዘብ ቢኖረኝ ኑሮ የተሻለ ቦታ ላይ ደርስ ነበር። አሉንስ እያላችሁ በብዙ ነገር ታስባላችሁ። ያ ደግሞ የትላንት ህይወታችሁንም መቀየር አትችሉም። የነገን ደግሞ ማዘጋጀት እንዳትችሉ ነው የሚያደርጋችሁ። ያ ደግሞ ሰላማችሁን ይወስድባቸዋል። እንቅልፋችሁን ታጣላችሁ። ኮንፊደንሳችሁን እያሳጣችሁ ነው የምትሄዱት። ስለዚህ ከመጠን በላይ ማሰባችሁን አቁማችሁ መልቀቅ ያለባችሁን ነገሮች በመልቀቅ ጠንካራ ማይንድ ሴት ወይም ደግሞ ሜንታሊ ስትሮንግ የሆነ ሰው ሁኑ። ሶስተኛው ነጥብ ደግሞ ትኩረት ለመሳብ መሮጣችሁን አቁሙ። የራሳችሁን ክብር ገንቡ። ብዙ ሰዎች ትኩረት ለመሳብ ወይም ትኩረት ለማግኘት ሱሰኛ ሆነዋል። ትኩረት እንዲያገኙ ብዙ ይለፋሉ። ያ ደግሞ ብዙ ላይክ ለማግኘት ወይም ደግሞ ብዙ ፎሎወር ለማግኘት ሲለፉ ቀናቸውን ሙሉ ይጨርሳሉ።
ከሰዎች ምስጋና ወይም ሰዎች እንዳያቸው በጣም ይለፋሉ። ያንን ጊዜ ግን ያ ሰዎች ማያቸው ከሆነ ላይክ ሳያገኙ ሲቀሩ ሰዎች እነሱን መከተል ሲያቆሙ ጠቃሚ እንዳልሆኑ ነው የሚሰማቸው። ሜንታሊ ስትሮንግ የሆኑ ሰዎች ግን ራሳቸው የሚጠይቁት ይሄን አይደለም። ሰዎች እያዩኝ ነው ወይ ብለው አይደለም ራሳቸው የሚጠይቁት እኔ ራሴን እያሻሻልኩ ነው ወይ፣ ራሴን የሚያኮራኝ ነገሮች እየሰራው ነው ወይ የሚለውን ነገር ነው ራሳቸውን ደጋግመው የሚጠይቁት። ዊክ የሆነ ማይንድ ሴት ያላቸው ወይ ደግሞ ሜንታሊ ዊክ የሆኑ ሰዎች አቴንሽን ሲያገኙ ነው መኖር የሚጀምሩት፣ ፊሊንጋቸው የሚቀየረው። ስትሮንግ የሆኑ ሰዎች ግን ስትሮንግ ማይንድ ሴት ያላቸው ሰዎች ወይም ደግሞ ሜንታሊ ስትሮንግ የሆኑ ሰዎች አቴንሽን ይሰጣሉ እንጂ አቴንሽን አይጠብቁም። ስለዚህ ጠንካራ ህይወት እንዲኖራችሁ ራሳችሁ ላይ የተሻለ ቦታ ላይ እንድትቀመጡ በዝምታ ውስጥ ራሳችሁን አሻሽሉ። በዝምታ ውስጥ ስትሰሩ ነው ህይወታችሁን መቀየር የምትችሉት፣ የተሻለም ቦታ መቀመጥ የምትችሉት። አንበሳን አስቡት። አንበሳ ሁሉም የዱር አራዊቶች ያከብሩታል። ለምን ይመስላችሁ? ጮክ ብሎ ስለተናገረ፣ እነሱ አክብሩኝ ብሎ ስላለ አይደለም። ኃይል ስላለው፣ ፓወር ስላለው፣ ጠንካራ ስለሆነ ነው። ስለዚህ እንደዛ ኃይል እንዲኖራችሁ ሁሉም ሰው እንዲያከብራችሁ የምትፈልጉ ከሆነ ሳትናገሩ በዝምታ ውስጥ ማንም ሰው ሳያጨበጭብላችሁ ጠንክራችሁ በውስጥ ስሩ። የዛኔ ነው ሰዎች የሚያዩአችሁ። ጠንክራችሁ ከሰራችሁ በኋላ ሳትፈልጉ ሰዎች ይከተሏችሁ፣ ሳትፈልጉ ሰዎች ላይክ ያደርጓችሁ፣ ሳትፈልጉ ሰዎች እናንተን ማየት ይጀምራሉ። ስለዚህ በዝምታ ውስጥ ስትሰሩ ህይወታችሁን መቀየር የምችሉ፣ የተሻለ ማንነት መገንባት የምችሉ፣ ጠንካራ የሆነ ወይም ሜንታሊ ስትሮንግ እየሆናችሁ መሄድ የምችሉ። ስለዚህ ሰዎችን አቴንሽን ለመሳብ መጣራችሁን አቁማችሁ ራሳችሁ ላይ የራሳችሁን ክብር በመገንባት ስትሮንግ የሆነ ማይንድ ሴት ገንባ ወይም ሜንታሊ ስትሮንግ ሁኑ። አራተኛው ነጥብ ደግሞ ምቾት ማጣታችሁን ፈልጉ። ምቾት ውስጥ እድገት የለም። ዲስኮምፈርት ውስጥ ወይም ደግሞ ምቾት ማጣት ውስጥ ነው እድገት ያለው። ራሳችሁን መቀየር የምትፈልጉ ከሆነ፣ የተሻለ ቦታ ላይ መቀመጥ የምትፈልጉ ከሆነ ዲስኮምፈርት ውስጥ መቆየት ይኖርባችኋል። ምቾት ማጣት ውስጥ መቆየት ይኖርባችኋል። ብዙ ሰዎች ቀላል ህይወት ይፈልጋሉ። ቀላል ህይወት የምትፈልጉ ከሆነ ጠንካራ ማይንድ ሴት ወይም ጠንካራ የሆነ ማይንድ ሊኖራችሁ አይገባም። ቀለል ያለ ህይወት መኖር ትችላላችሁ። ምንም አይነት ቀላል የሆኑ ነገሮች በመስራት ህይወታችሁን መኖር ትችላላችሁ። ግን ህይወታችሁን መቀየር የምትፈልጉ ከሆነ፣ የተሻለ ቦታ ላይ መቀመጥ የምትፈልጉ ከሆነ፣ የተሻለ ማንነት እንዲኖራችሁ የምትፈልጉ ከሆነ በከባድ ነገሮችን በመስራት ነው ህይወታችሁን መቀየር የምትችሉት። እስቲ ብዙ ሰዎችን ተመልከቷቸው። አሁን ላይ ምቾት ያለውን ነገር ይፈልጋሉ። ኮምፈርተብል የሆነ ስራ፣ ኮምፈርተብል የሆነ መኝታ፣ ኮምፈርተብል የሆነ ሪሌሽንሽፕ ይፈልጋሉ። ኮምፈርተብል የሆነ ምክንያቶች ይፈልጋሉ። ያ ደግሞ ራሳቸውን የተሻለ ቦታ ላይ እንዳይቀመጡ አድርጓቸዋል። ሜንታሊ ዊክ እንዲሆኑ አድርጓቸዋል። ጠንካራ የሆኑ ሰዎች ስትዋቸው ራሳቸውን የሚያደርጉት ሁሌም ህመም ውስጥ ይታገላሉ፣ ህመም ውስጥ ይቆያሉ። ከባድ የሆኑ ነገሮችን ይታገላሉ። እያንዳንዱን አለመቀበልን ወይም ደግሞ ሪጀክት መደረግን ይቀበላሉ። እዛ ውስጥ ታግለው ይጸናሉ፣ ይታገላሉ። ያን ስለሚያደርጉ ህይወታቸውን የተሻለ ቦታ ላይ ዛሬ ላይ ያስቀመጡት። ህይወታችሁን መቀየር የምትፈልጉ ከሆነ እያንዳንዱ ህመም ውስጥ መቆየት የምትችሉ ሰዎች መሆን አለባቸው። እያንዳንዱ ሪጀክት የምትደረጉት ነገር ውስጥ ቆይታችሁ ጸንታችሁ ደጋግማችሁ በመሞከር የምታሻሽሉ ሰዎች መሆን አለባቸው። እያንዳንዱ ከባድ የሆነ ውድቀት ውስጥ ጠቅማችሁ ተነስታችሁ መታገል የምትችሉ ሰዎች መሆን አለባችሁ። ያን ስታደርጉ ህይወታችሁን የተሻለ ቦታ ላይ ማስቀመጥ የምትችሉት። ዲስኮምፈርት ውስጥ ስትቆዩ ህይወታችሁን የተሻለ ማድረግ የምትችሉት። ኮምፈርት ውስጥ እድገት የለም። ኮምፈርት ውስጥ መለወጥ የለም። ኮምፈርት ውስጥ የተሻለ ቦታ መገኘት የለም። ስለዚህ ዲስኮምፈርት ውስጥ በመቆየት ህይወታችሁን አስተካክሉ። ጠንካራ የሆኑ ሰዎች ዲስኮምፈርት ውስጥ ይቆያሉ። እያንዳንዱ ፔን ውስጥ ይቆያሉ። እያንዳንዱ አለመቀበል ውስጥ ይቆያሉ። እያንዳንዱ ሪጀክሽን ውስጥ ይቆያሉ። ያ ነው ህይወታቸውን እንዲቀይሩ ያደረጋቸው። ስለዚህ ህይወታቸውን መቀየር የምትፈልጉ ከሆነ ዲስኮምፈርት ውስጥ አለመመቸት ውስጥ በመቆየት ህይወታችሁን አስተካክሉ። ያን ስታደርጉ ሜንታሊ ስትሮንግ እየሆናችሁ ትሄዳላችሁ። አምስተኛው ነጥብ ደግሞ ፔሸንስ ያስፈልጋቸዋል ወይም ትዕግስት ያስፈልጋቸዋል ውጤታማ እንድትሆኑ። ብዙ ሰዎች ዛሬ ቶሎ ነው ውጤት ማየት የሚፈልጉት። በሚቀጥለው ቀን አንድ ነገር ይሞክራሉ፣ በሚቀጥለው ቀን ውጤት ማየት ይፈልጋሉ። ያ ደግሞ በዛ መንገድ ደግሞ አይሰራም። እያንዳንዱ የምትሰሯቸው ነገሮች፣ በየቀኑ የምትሞክሯቸው ነገሮች ነው ውጤት እያመጡላችሁ የሚሄዱት። እያንዳንዱ እስቲ አንድ ዘር ዘርታችሁ በሚቀጥለው ቀን ታገኛላችሁ? አታገኙም። ጊዜ ያስፈልገዋል። ቢያንስ 6 ወር፣ ዓመት መቆየት ይኖርበታል። ያ ውስጥ ለውስጥ እያደገ እያንዳንዱ ቀን ፕሮግረስ እየለወጠው መጨረሻ ላይ ፍሬ እያፈራ ይሄዳል። ሚታይ ይሆናል፣ ቪዚብል እየሆነ ይሄዳል። ስለዚህ ልክ ህይወታችሁም እንደዛ ነው። እያንዳንዱ በየቀኑ ዲሲፕሊን ሆናችሁ የምትሰሩት፣ ኮንሲስታንት ሆናችሁ በምትሰሩት ነገር ነው በየቀኑ ራሳችሁን በማሻሻላችሁ ውጤታማ ህይወትን እየኖራችሁ የምትሄዱት፣ ውጤታማ ህይወት መኖር የምትችሉት። ስለዚህ በአንዴ ውጤት መፈለጋችሁን አቁማችሁ ትዕግስት ኖሯችሁ እያንዳንዱን ነገሮች በመስራታችሁ ነው ህይወታችሁን እየቀየራችሁ የምትሄዱት። ዛሬ ላይ ብዙ የተሻለ ቦታ ላይ የተቀመጡ ሰዎች በአንዴ አይደለም የደረሱት እዛ ቦታ ላይ። ብዙ ልፋቶች፣ ብዙ ውድቀቶች፣ ብዙ ከፍታዎች፣ ብዙ ዝቅታዎችን አይተው ነው ዛሬ እዛ ቦታዎች የደረሱ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ትዕግስት ይኖራችኋል። በህመም ውስጥ መቆየት፣ በእያንዳንዱ
ፌላሪቲ ውስጥ መታገል ውስጥ፣ በእያንዳንዱ ውድቀት ውስጥ፣ በእያንዳንዱ አለመቻል ውስጥ መታገል እና መጽናት የምትችሉ ሰዎች ስትሆኑ ህይወታችሁን መሻሻል የምትችሉ፣ የተሻለን ቦታ መቀመጥ የምትችሉ፣ ጽናት ሲኖራችሁ ነው ራሳችሁን መቀየር የምትችሉ። ስለዚህ ሁሌም ራሳችሁን መጠየቅ የምትችሉት ከትላንት የተሻልኩ ነኝ ወይ? ከትላንት ራሴን እየቀየርኩ ነው ወይ? ከትላንት ማንነት የዛሬ የተሻለ ማንነት ገንብቻለሁ ወይ የሚለውን ነገር ደጋግማችሁ የምትቀይሩ ከሆነ ህይወታችሁን እያስተካከላችሁ ትሄዳላችሁ። ማንም ሰው ሳያችሁ፣ ማንም ሰው ሳያጨበጭብላችሁ ራሳችሁ ላይ ትኩረት አድርጋችሁ ደጋግማችሁ የምትሰሩ ከሆነ ህይወታችሁን እያስተካከላችሁ የተሻለ ማንነት እየገነባችሁ የተሻለ ውጤት እያመጣችሁ ትሄዳላችሁ። ስለዚህ እያንዳንዱን የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ ፔሸንስ ወይም ደግሞ ትዕግስት ያስፈልጋችኋል። ትዕግስት ሲኖራችሁ ነው ሜንታሊ ስትሮንግ እየሆናችሁ የምትሄዱት። ስለዚህ ትዕግስት ራሳችሁ ላይ በማምጣት ውጤታማ ህይወት ኑሩ። ሜንታሊም ስትሮንግ እየሆናችሁ ሂዱ። እነዚህን ነጥቦች ህይወታችሁ ላይ ፕራክቲስ በማድረግ ሜንታሊ ስትሮንግ ሁኑ። አእምሯችሁን ጠንካራ አድርጉ። ያን ስታደርጉ ህይወታችሁን መቀየር የምትችሉት። አብራችሁን ስለነበራችሁ አመሰግናለሁ። ቻው።